በባለፈው ክፍል እንዳየነው ዴቭ አደይ ቤተሰቦች ጋር ገጠር ለመሄድ ተነጋግሯል። የፍቅር እናት በአደይና በዴቭ መፋቀር ወይም ደግሞ አደይ የፍቅር ጥያቄውን ስለተቀበለችው እጅግ በጣም ደስ ብሏታል። አደይ በጣም ታታሪና ጀግና ሴት ናት። እንደሷ ያለም ሰው አይገኝም። ግን አደይ ከገጠር እኮ የመጣችው አባቷ ሌላ ሰው ሊድራት ሲል እምቢ ብላ ነው። እንዴት የፍቅር ጥያቄን ተቀበለች ብላ ብትለውም አይታለም እሷን ለማግኘት ብዙ ውጣ ውረዶችን አልፌያለሁኝ፣ ግን አሁን ላይ የፈጣሪ ፍቃድ ሆኖ ተቀብላኛለች ብሏታል። ወደ አደይ አምርቷል። እንኳን ደስ አለ ሲሉት እንኳ ለመመለስ ጊዜ የሚያገኝ አይመስልም። ሩታ ስለተተባበርሽኝ እጅግ አመሰግናለሁ ብሏት ጉዞውን ወደ አደይ አምርቷል። አበባውን ገዝቶ ሊቀበላት እየሄደ በር ላይ ደርሶ ካለ ስልክ ትደውላለች። አይ አደይ፣ ከዚህ በኋላ ያሰብነው ነገር አልተሳካም። ቤተሰቦቼ አንቺን የመቀበል እድለው እጅግ በጣም አልና ልቧን አንጠልጥሎታል። ምን አለች? አዎ ቤተሰቦቼ ፈቃደኛ አይደሉም አላትና ስልኩን ጆሮው ላይ ዘግታበታለች። ባቡሬ ጥራልኝ እስኪ ብሎ ሲለው ቆይ የኔዋ እንዳቀና ደግሞ አንድ አበባ ስጠኝ ብሎ ከያዘው አበባ አንዷን ይዞ ሂዷል። ተናደው ለሊና አደይ ተናደው ቁጭ ባሉበት ይህን መስራት የለበትም፣ እንዴት ይህን ሰራ? ለካ ፍቅራችን የውሸት ነበር እንዴ? ወትሮም ተው ብዬው ነበር። በቃ የኔና እሱ ነገር እዚህ ላይ ማብቃት አለበት እያለች እያለ ባልሽ ይጠራሻል ብሎ ሲላት ምን በሰላምህ ነው? የትኛው ባሌ ነው የሚጠራኝ ስትል እንዴ ስንት ባላለሽ ብሎ ተሳልቆባታል። እሷም ብር ብላ ተነስታ ስትሄድ የጠበቀችው ቀርቶ ያልጠበቀችው በደስታ ተቀብሏታል። ታይዘው ሲሄዱ አይተናል። በዛሬው ክፍል ደግሞ የቤዛ ወንድም ቅምጥልን አፍኗታል። ፍቅር ሮማንን ቆይ ለምንድን ነው ስራሽን በአግባቡ የማትሰሪው ብላ ያመጣችላትን ውሃ በጭንቅላቷ ገልብጠዋለች። ዳይመንድ ሩታን ታካብጃለሽ እንዴ? እንደውም እዚህ ጋር ነው መሆን ያለበት እያለ አናዷታል። ግን በጥፊ አንገልቅለዋለች። ቤዛ ወንድሟን ቆይ ከመምጣትህ ራስህን አደጋ ላይ የምጥለው ለምንድን ነው ብላ ከወደቀበት አንስታ ወደ ቤት ይዛውልች። ግን ተይ ቢሏት የማሰማ ተው ትላለች ወንድሟን። ሩታዬ የወንዶች ጉዳይ ነው፣ አንቺ ጣልቃ አትግቢ ያለ ይቆጣል። አደይና ለሊ ቆይ ግን እስከምቼ እየተባባሉ ነው እኮ ያንተ አልበቃ ብሎ ቅምጥልን ያዛት ነው የምትለኝ እያለ እጅጉን ተናዷል ዳይመንድ። አሹ ቆይ በየቀኑ ማሽካካት ነው እንደ ስራዋ? ቆይ ምንድን ነው ነገሩ ቢልም ግራ ተጋብቷል። ቅምጥል ኪንጎ ባይደርስልኝ እኮ ልክ እንደሱ አስረው ሊያንገላቱ ነበር እያለች ተገርማለች። ግን ከኋላዋ ደርሶላት ህይወቷን አትርፎታል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምናላችሁ፣ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን ሰብስክራይብ ያደረጋችሁ እንዲሁም ዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አደይ ቆይ ለቤተሰብ መናገር እጅግ በጣም ፈርቼ ነበር፣ ግን ደስታቸው ደሳስ ብሎኛል ብሏል። ቅምጥል ወንድሟ ቆይ
ይህን ያክል ተናንቀናል ማለት ነው። እሄዳለሁ፣ እገለዋለሁ፣ ጠብቂኝ ብሎ ተናዶ ጉዞውን ቀጥሏል። ቤዛ ወንድሟን ከቤት ይዛ ሄዳ እንዴት ጠፍቶ የመጣ ሰው እንዲህ አይነት ነገር ይሆናል? ለምንድን ነው ራስን የማጠብቀው? ከዛ ጉዶት አሁንም መልሰህ ወደዛም ሄዱ ለምን አስፈለገ እያለች ትለዋለች። ግን በንዴት ተሞልቷል። አሁንም ድጋሜ መልሶ የሚበቀላቸው ይመስላል። ሩታ ሮማንን ቆይ ለምንድን ነው አሹን የምታንገላችሁ? ለምን ጥያቄውን አትቀበዩም ብላታለች። ባቡሬ አለበት ቦታ ሄዶ አንገቱን ቀርጎ ይዞ ምን አባክ ብለህ ነው ከእህቴ አጠገብ የደረስከው? ሁለተኛ ካጠገቡ አትደርስ እንዳላይህ ብሎ አንገቱን አንቆ እያንገጫገጨው ያለ ተው ወንድሜ ይቅርብህ ብላ ቅምጥል አስጥለዋለች። ዴቭ ቤተሰብ ጋር መሄዱን ስታቅ ፍቅር እጅግ በጣም ተናዳለች። ሻንጣዋን አንስታ ቦርሳዋን ይዛ ከሳላ መታለች። ወዴት ነው ብትላት እናቷ አባዬ ጋር ልሄድ ነው ብላለች። ቆፍጠን ባለ አንደበት የምርሽን ነው አለችና ፍቅር ዘወር ብላ ወደ ዴቭ የምርህን ነው አደይ ልታገባት ነው አለችው። አዎ ላገባት ነው፣ ያውም ድል ባለ ሰርግ ነው ማገባት ሲላት አታደርገውም ብላለች። እሱ ግን አዎ ላገባት ነው ብሏል። ኪንጎ ያበደ ነው ደግ አደረገ ብሏል። ዴቭ አደይን ደግሼ ከሚገባው በላይ አስደስቼ አገባታለሁ ሲላት ፍቅር ተናዳ በቃ ሂደብ በቃ እንዳትጨምር በቃ ጨርሰው ብላ ስትጮህ ምን ነው ፍቅር ምን ይሆንሽ ነው አላት። ችላ ባለበት ተሞላ አንደበት ሁላችሁንም እጠላችኋለሁ በቃ ተውኝ ተውኝ ብላ ጮኻለች። አሹ ሮማኔ ደህና ናት ብሎ ቢጠይቅም ቆይ አንድ ቤት እየኖራችሁ አትገናኙም እንዴ ብላ አደይ ጥያቄውን በጥያቄ መልሳለታለች። ጥቅጥቅ ዋለ ጨለማ እንዳትንቀሳቀስ ከተንቀሳቀስ አናትን ነው ምልህ ብሎ አለበት እንዲቆም አድርጎታል። ቅምጥል እየሄደች ባለበት የፍቅር ወንድም ከኋላ መጥቶ እፍን አድርጎ ይዟታል። ልቀቀኝ እያለች ብትንፈራገጥም ሊለቃት አልቻለም። እንደ አጋጣሚ ሆኖ ኪንጎ ከኋላ ደረሰ። አንዳች የሚያክል ድንጋይ አንስቶ ደንደሱን ሲለው ቅምጥልን ለቆ በሂጠጠማው ተደፍቷል። ከዛ አንገቷን አንቋት ስለነበር እጅግ በጣም ትስላለች። ቆይ እንዴት መጣህ አለች ጭንቀት በተሞላበት። ታስሯል ነበር እንዴ እንዴት መጣ ቢላትም ምን አቅለታለሁ ምናልባት አምልጦ ሊሆን ይችላል አለች። መኖርና ለመኖሩን ወይም መሞትና መዳኑን ለማረጋገጥ ገልበጥ ሲያረገው እጁን ደግሞ ነፍስ አጥፊ ነው ምን ታረግለዋለህ ና እንሂድ ብላ ይዛው ጉዟቸውን ቀጥለዋል። እሱም እዛው ክልትው ብሎ ወርቋል። ፍቅር ከክላሷ ውጭ ብላ ሳለ ሮማን ውሃ አምጪልኝ ብላት የሚጠጣ ውሃ በብርጭቆ ይዛላት ሂዳለች። ቀደም ሲል እንዳየነው በወጣች በገባሽ ቁጥር ፍቅር አደይን አይኔ ብላሽ እያለች ውሃ ቀጠነ ብላ የምታንገላታት ፍቅር አሁን ላይ ደግሞ ወደ ሮማን ዞራለች። እቤት ውስጥ ማናችሁንም አለ እያለች አቤ ደራፍ የምትለዋ ፍቅር ሮማን ላይ ዙራ በፊት አደይ ላይ ስታደርገው የነበረውን ሁሉ አሁንም ሮማን ላይ መተግበር ጀምራለች። ሮማን ውሃውን አምጥታ ይኸው ፍቅር ሌላ የምትፈልጊው ነገር አለ አለቻት በቅንነት። የሚጠጣ ውሃ እንጂ ይህን አምጪልኝ ብዬሻለሁ እንዴ አለይ። ንጹህ ውሃ እኮ ነው ያመጣሁልሽ ፍቅር ብላት ብትላትም ትህትና በተሞላበት አንደበት ንጹህ ውሃ እኮ ነው አምጪልኝ ያልኩሽ ብላ ያን የያዘችውን ሁላ በጭንቅላቷ ለቀቀችው። ወዳው እናቷ መጣች። ፍቅር የምትሰራውን ስራ ቀደም ሲል
ፍቅር የናረገች እያሉ በወሬ እንጂ የምትሰማ በአይኗ በብረቱ አይታ የማታውቀዋ እናት አሁን ላይ ግን ሮማን ላይ የያዘችው ውሃ ስደፋባት አይታለች። ፍቅር ቆየ ጭካኔሽ እስከምን የደረሰ ነው? ቆይስ ለምን ምን ለመሆን ነው ብላ ብትላትም የሚጠጣው ሀምጭል ብዬ ብላት ይህንን አመጣችልኝ። ቆይ አንቺ ለሮማን ብቻ ነው እንደምታግዥው አለች ንደት በተሞላበት አንደበት። አንቺ ቆይ ይሄ ጸባይሽ መቼ ነው የሚለቅሽ? እምቢ ካልሽ እማማትን ነው የምወስድሽ አለቻት። ቆይ ለሮማን አግዘሽ ነው በጥፊስ የመጣሽኝ ብላ ስትል በዚህም ማታርፊ ከሆነ አያትሽ ጋር ወስድሻለሁ አለቻት በድጋሚ። ሮማን እትዬ ይቅርታ ብትላትም አንቺ ምን አጠፋሽ? ፍቅር ሮማን ጠይቂያት ብትላትም አልጠይቅም አለች ተገላምጣ። ፍቅር ጠይቂያት ነው ምልሽ አሏት። ሮማን ይቅርታ ብላ ተናግራ ሳትጨርስ በይ ተነሽና ክላስሽን አጽጂ ተብላ ፍቅር የደፋችውን ውሃ ልታጸዳ መውሎ ያልታመጣ ሄዳለች። ሮማን ከዚህ በኋላ ራስሽን ጠብቂ፣ አስቸጋሪ ልጅ መውለድ ምን ላርግ ቆርጫ አልጥላት ብላ እናቷ አስጠንቅቃታለች። ፍቅርም በንደት ክላሷ እንድታጸዳ ተነስታ ሄዳለች። ውድና የተከበራችሁ ቤተሰቦች እየነበረን ቆይታ ይሄን ይመስላል። ቀጣይ ላይ በሌላ ክፍል በድጋሚ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ሰናይ ጊዜ